በየወሩ ደሞዝ ሲገባላችሁ ወይም ገቢ ሲኖራችሁ ገንዘቡ የት እንደደረሰ ሳይታወቃችሁ አልቆ ያውቃል? ኧረ እኔ ምንም ትልቅ ዕቃ አልገዛሁበትም፣ ብሩ ግን የት እንደሄደ ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? ሰላም የፋይናንስ ጓደኛ ቤተሰቦች፣ ዛሬ በብዙዎቻችን ህይወት ውስጥ ስላለውና ሳናስተውለው ኪሳችን ውስጥ ስላለው ትልቅ ጠላት እናወራለን። እሱም ጥቃቅንና አላስፈላጊ ወጪዎች ናቸው። በዚህ ቪዲዮ ውስጥ መጥፎ የገንዘብ ልማዶችን የምንሰብርበትና በየቀኑ 1% ብቻ በመለወጥ ህይወታችንንና ኪሳችንን የምናድንበትን ድንቅ ሚስጥር እናያለን። እስከ መጨረሻው አብራችሁን ቆዩ። ክፍል 1 መጥፎ የገንዘብ ልማዶችን መስበር። መጀመሪያ መገንዘብ ያለብን ነገር ቢኖር አብዛኛውን ጊዜ የሚያሳጣንን ትልቅ ወጪ መግዛታችን ሳይሆን በየቀኑ የምናደርጋቸው ጥቃቅን ወጪዎች ናቸው። ለምሳሌ በየቀኑ ሳናስብበት የምንጠጣው ውድ ሻይና ቡና፣ ሳያስፈልገን የምናደርገው የታክሲና የባጃጅ ጉዞ፣ ወይም ቅናሽ ነው ተብሎ ዝም ተብሎ የሚገዛ ልብስም ሆነ አንዳንድ ነገር። እነዚህ መጥፎ ልማዶችን ለመስበር 3 ቀላል እርምጃዎችን እንጠቀም። አንደኛ፣ ለ24 ሰዓት ማቆየት the 24-hour rule። ማንኛውም የግድ ያልሆነ ዕቃ ለመግዛት ስታስቡ ልክ እንደማየት ወዲያውኑ አትግዙት። 24 ሰዓት ታገሱት። ከ24 ሰዓት በኋላ ያ ዕቃ በእርግጥ እንደማያስፈልጋችሁና እንደሚያስፈልጋችሁ አይምሯችሁ በትክክል ይረዳል። ሁለተኛ፣ ወጪን መመዝገብ። ለአንድ ወር ብቻ የምታወጡትን እያንዳንዷን ሳንቲም በደብተር ወይም በስልካችሁ መዝግቡ። በወሩ መጨረሻ ስታዩት ሳታስቡት ለጥቃቅን ነገሮች ያወጣችኋቸውን ድምር ብር ያስደነግጣችኋል። ሶስተኛ፣ ስሜታዊ ግዢን ማቆም። ስንደሰትም ሆነ ስናዝን እንዲሁም ስንደክም ሱቅ ሄደን ዕቃ የመግዛት ልማዳችንን ማቆም አለብን። ገንዘብ ስሜታችንን ማስተናገጃ መሆን የለበትም። ክፍል 2 የ1% ህግ the 1% rule ምንድን ነው? አሁን ደግሞ ወደ ታላቁ ህግ እንምጣ። የ1% ህግ። ይህ ህግ የሚለው በአንድ ጀንበር ሚሊዮነር መሆን ወይም ሙሉ ህይወትን ለመቀየር አትሞክር፣ ይልቁኑ በየቀኑ 1% ብቻ መሻሻልን ዓላማ አድርግ። ይህ በፋይናንስ ውስጥ እንዴት ይሰራል? ዛሬ የምታወጡትን አላስፈላጊ ወጪ 1% ብቻ ቀንሱ፣ ወይም በየቀኑ ከምታገኙት ገቢ ላይ 1% ብቻ ለብቻዋ አስቀምጡ። ይህ በየቀኑ ሲታይ በጣም ትንሽና ምንም የማይረባ ሊመስል ይችላል። ነገር ግን ይህንን ልማድ በየቀኑ 1% እያሳደጋችሁ ስትሄዱ በአመቱ መጨረሻ ላይ አስገራሚ ለውጥ ታያላችሁ። ትናንሽ ጠብታዎች ናቸው ጋን የሚሞሉት። መጥፎ ልማድን በአንድ ጊዜ ለማቆም ሲሞከር ይከብዳል። ነገር ግን በየቀኑ 1% እያሻሻሉ መሄድ ግን ቀላልና ዘላቂ ለውጥ ያመጣል። ማጠቃለያ፣ የፋይናንስ ነፃነትን የሚጀምረው ከትልቅ ገቢ ሳይሆን ካለን ትናንሽ ሳንቲሞች አያያዝ ነው። ዛሬውኑ ራሳችንን ጠይቁ። ዛሬ መቀነስ የምንችለውን የ1% አላስፈላጊ ወጪ የቱ ነው? ውድ የፋይናንስ ጓደኞቼ፣ መጥፎ የገንዘብ ልማዳችሁን ሰብራችሁ በየቀኑ በ1% ህግ ህይወታችሁን ለመቀየር ዛሬውኑ ወስኑ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለጓደኞቻችሁም ሼር አድርጉት። በገንዘብ አያያዝ ዙሪያ ተጨማሪ ጠቃሚ ምክሮችን ለማግኘት ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። የተሻለ ፋይናንስ ለተሻለ ህይወት። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።